Yeah. Anyways, Bazi, calm down, please. God. Why you made her ደፍቼ ነበር እናንተ? My first ever YouTube video. Guess who's back? Back again. Actually, back again አይደለም። ምክንያቱም የመጀመሪያ ቪዲዮዬ ነው። So የመጀመሪያ ነው ይሄ ለኔ YouTube. God. So ዛሬ ምንድነው ያሰብኩት መሰላችሁ? ባለፈው ስላችሁ ከሁለት ወር በፊት God ነበረ እና ኢንስታግራም ላይ የፈለጋችሁትን ጠይቁኝና YouTube ላይ መልስላችኋለሁ ብዬ ነበረ። እሱን ለመመለስ ነው የመጣሁት ዛሬ። God. Anyways, let's get started, shall we? Yes, we shall. እና እነዚህ ነው የመለስላችሁ ማለት ነው። በተቻለኝ መጠን ሁሉንም ለመመለስ ሞክራለሁ። ሁሉንም ባይሆንም ቢያንስ እንዴት ነው የምችለውን መልስላችኋለሁ። So just ራሴን ኢንትሮዲዩስ ለማድረግ ያክል ለማታውቁኝ ማለት ነው። ሄርሜላ እባላለሁ። ሄርሜላ መድፉ። ሶሻል ሚዲያ ላይ ደግሞ ባዚ መድፉ በሚለው ነው የምታወቀውና ኢንተርቴይኒንግ የሆነ ኮንተንቶች ነው የምለቀው። ሰው ኢንተርቴይን ማድረግ ይመቸኛል። that's my thing. So yeah. እና ጸጉሬ መለሎ ብያታለሁኝ። ጥያቄዎች ውስጥ ስለ መለሎ በጣም ብዙ ነው የተጠየቁት ያለውትና just to give you a heads up ነው። መለሎ ማለት ጸጉሬ ነች። Okay. Now let's get started. God. ባዚ እሺ መጀመሪያ amuti_savage where does the word melelo come from ብላኛለች። መለሎ ያው ኢንተርቪው ላይ ተናግሬያለሁኝ። ድጋሜ መለሎ ማለት ጸጉሬ ነች። እህቴ ነች ያወጣችው፣ ታናሽ እህቴ አሁን ትባላለች። ጸጉሬን ትሪት እናድርግ ምናምን ብዬ የሰራሁት ቪዲዮ ላይ ለምን ለጸጉሬ ስም አልሰጣትም ምናምን እያልን ያወራን ለምን መለሎ አትያትም አለችኝ። ከዛ ያው መለሎ ተባለች፣ በዛ መለሎ ፈመሰች ማለት ነው። ፌመስ ሆነች መለሎ። እና በዛ ነው መለሎ የሚለው ስም የመጣው። to the next one እሺ ናሂ 6758 first of all ስማችሁን በስነ ስርዓት ፕሮናውንስ እያደረኩኝ ካልሆነ በጣም ይቅርታ፣ ከልቤ ይቅርታ ጠይቃለሁኝ። I think it's Nahi 6758. When did you start TikTok and what was your first video about? ቲክቶክ መጀመሪያ የሰራሁት ያው 2020 ላይ ነው። የኮቪድ ጊዜ ማለት ነው። ሎክዳውን የነበረ ጊዜ እንዴት ነው በጣም ቤት ውስጥ በጣም ብዙ ጊዜ ከመቆየታችን የተነሳ በጣም ዲፕሬሽን እና ነገር ነበር ማለት ይሄ ሲሪየስ ዲፕሬሽን አይደለም የሚያስብለው አይነት ሳይሆን እንዴት ነው ድብርት አለ አይደለ በቃ እና I have to entertain myself ብዬ ነው የጀመርኩት። ያኔ የምመለቃቸው ኢንተርቴይኒንግ ኮንተንቶች ናቸው። ከዛ ወደ መሃል አካባቢ ላይ አክቲንግ ጀመርኩኝ፣ የአክቲንግ ቪዲዮስ ማለት ነው። ከዛ በኋላ ደግሞ ወደ ኮምፕሊትሊ ወደዚህኛው actually ሁለት አካውንት ነበረኝ። የመጀመሪያው አካውንቴ ዶርማንት ሆነብኝና ወደዚህኛው መጣው ማለት ነው። ይሄኛው almost በአንድ አመት ውስጥ ነው 200 ምናምን ሺህ ፎሎወርስ የገባሁት። ይሄኛው በሁለት አመት ውስጥ 13000 ፎሎወር ነበረ። ዋው ኢምፕሬሲቭ። ፓት ኦን ዘ ባክ ምንድን ነበር የመጀመሪያው ቪዲዮ? እንደዚህ የልብ ቅርጽ ምናምን እጄ ብቻ ነበር። ኔክስት ደግሞ ከቤቴል.zek or zek zek where did you see yourself in 10 years? I think እንግዲህ I don't know, we never know. እግዚአብሔር ነው የሚያውቀው እንዴት ነው የፊታችንን in general I'm not sure, I don't know. Okay? ግን አመሰግናለሁ ቤቴልዬ 10 አመት ራሷን ፕላን ታረጋለች ብለሽ የምታስቢልኝ ከሆነ woman thank you. ግን አላውቅም honestly መቤቴ የማውቀው ነገር የለም። የዛሬ 10 አመት ኧረ መድኃኒዓለም ነው የሚያውቀው። ጭራሽ 10 አመት ኧረ ቀጣይ ወር የሚሆንም አላውቅም። ምክንያቱም እኔ ፕላን ነው ወፍ ማለት የምታስቡት ነገር እኮ አለ ግን ነው ሶ እግዚአብሔር ነው የሚያውቀው። On to the next one. Epafra ነው የሚለው Epafra 245. God, I don't know how to pronounce this word. EPAPHRA 245.
እንደፈለጋችሁ አድርጋችሁ አንብቡ። Your contents are so creative. My question is that how do you come up with those ideas? So usually ባይዘው በጣም ብዙ ጊዜ ነው የምጠይቀው እንደዛ ጥያቄና እንደ አይዲያዎቹ ከየት ነው የሚመጡልሽ ባላለሁና አብዛኛውን ጊዜ I have a weird ጭንቅላት when I tell you እና በቃ ሁሉም ነገር ነው የሚያስቀኝ። እዚህ ውስጥ ያለው ሶሻል ሚዲያ ላይ የሚለቃቸው አሉ አይደለ? እነዛ ኮንተንቶቹ እዚህ ውስጥ ያሉት ናቸው። በቃ አሁን ለምሳሌ ሸምሱ ሲባል የሚመጣላችሁ አለ የኔን ኮንተንት ስታዩ ስለ ሸምሱ የምታስቡት እሱ እዚህ ውስጥ ያለው ነው በቃ ሶሻል ሚዲያ ላይ ያለው። ሶ ያ በቃ አይዲያዎቹ they're in my head. I don't know እንዴት ኤክስፕረስ እንደማደርገው አላውቅም honestly። እና በቃ በጣም ዋይልድ የሆነ ኢማጂኔሽን ነው ያለኝ። ዋይልድ ስላችሁ በቃ ሁሉንም ነገር ወደ ፋኒ ነው ወደ የሚያስቅ ነገር ነው የምቀይረውና አይ ቲንክ እሱ ይመስለኛል። እና ያው እሱም በጣም ረድቶኛል ብዬ አስባለሁ። አይ ሆፕ በስንት ሰዓት እንደመለስኩት። ኦኬ ወደ ቀጣይ ኩዌስችን ስንሄድ ሳሮን 48 ምን አለች መሰላችሁ? ቤተሰቦችሽ የምትሰሪው ቪዲዮ ሲያዩ ምን ይሉሻል? እኔ ሳይሽ በቃ ሳቄ መቆጣጠር ነው የሚያቅተኝና እወድሻለሁ። ሀኒ thank you በጣም by the way ቤተሰቦቼ they're my number one supporters when I tell you። ምክንያቱም በቃ ምን ቪዲዮ ሰፖስት አሳይቻቸው ነው የምፖስተው። ኢቭን ኮሜንት ላይ ጽፉልኛል። ያኔ 2020 ላይ ጀምሮ ነው ሰፖርት የሚያደርጉኝ። አሁንም ከጎኔ ናቸው። I'm so grateful for that. Yeah. Anyways, Bazi, calm down please. God, you're making the video chaotic. Woman, please. To the next one. Eats.solinaye. Are you happy? Question mark in your life. Oh. ምክንያቱም honestly ትልቅ ነገር ኤክስፔክት አላደረግም። ባለኝ ነገር ምደሰት አይነት ሰው ነኝ። ማለት አንድ በጣም የተማርኩት ነገር ማለት ነው ያላችሁን ስታዩና ስታመሰግኑ ይጨመርላችኋል። በእውነት ነው የምላችሁ። ይሄ እንዴት ነው ክሊሼ የሆነ አነጋገር ምናምን እንዳይመስላችሁ። ምክንያቱም ያላችሁ ነገር ማየት ስትጀምሩ ይጨመርላችኋል በቃ። ምክንያቱም ባላችሁ ነገር ደስተኛ ናችሁ። ምንም ነገር በቃ አትፈልጉም። በቃ እንዴት I don't know how to express it። ባለሽ ነገር ደስተኛ ስትሆኚ ወር ባለህ ነገር ደስተኛ ስትሆን ስታመሰግን ይጨመርልሃል። በቃ እሱ ነው ማለት የሌላችሁ ነገር እያያችሁ ይሄ ቢኖረኝ ኖሮ እንደዚህ በሆነ ኖሮ እንደሱ በሆነ ኖሮ እንደሱ በሆነ ኖሮ ይሄ ቢጨመርልኝ ይሄ ቢያደርግልኝ ይሄ እኮ የለኝም እንደዚህ እኮ አይደለም እንደዚህ እኮ አልሆነም እንደዚህ እኮ አይደለም እሷ ለምን ሆነች እኔ ለምን አልሆንኩም እሱ ለምን ሆነ እኔ እኮ አልሆንኩም እኔ እንደዚህ ነኝ እኔ እንደዛ ነኝ እኔ አይባልም። በቃ ያላችሁ ነገር አመስግኑ ይጨመርላችኋል። that's it የምላችሁ ነገር እሱ ነው። እና ሶሻል ሚዲያ ላይ የምታዩት ነገር እንዳለ ልክ አይደለም። behind that scene there's so much going on። ስለዚህ ያላችሁ ነገር አመስግኑ። በቃ የምታዩት ነገር እንዳለ ደግሞ አትመኑ። ኦኬ ሶሻል ሚዲያን መጠቀም ያለባችሁ ፖዚቲቭሊ ነው። ኔጌቲቭሊ ከተጠቀማችሁ ይዟችሁ ወዴት ሌማሊሞ you know what ሌማሊሞ is? ገደል ቢጋስ ገደል። ሶ ያላችሁን ካላመሰገናችሁ ወዴት ነው የምትሄዱት? ወደ ሌማሊሞ። so in life in general በጣም ደስተኛ ነኝ። እግዚአብሔር ይመስገን ላለኝ ነገር ሁሉ አመሰግናለሁ። አመስጋኝ ሁኑና ካልተጨመረላችሁ ኮሜንት ሴክሽን ላይ መታችሁ አንቺ በጥራቃ በጥረቅረቅ አቤት በጥራቃ በሉኝ። trust me እሱን ነው የምላችሁ። on to the next one. .net 9420 are you dating anyone or have a boyfriend? Okay, by the way ከምላችሁ በላይ በጣም ብዙ ዲኤም ነው የሚደርሰኝ። do you have a boyfriend አለሽ ወይ ብላችሁ ለምትጠይቁኝ ለአንዴና ለመጨረሻ ጊዜ ልናገር please. okay የለኝም፣ በቃ የለኝም። so guys ለዛሬ ይሄ በቃናል ብዬ አስባለሁኝ። ቪዲዮም እንዳይረዝም ከተመቻችሁ ኮሜንት ሴክሽን ላይ አስቀምጡልኝና ያው ተጨማሪ ቪዲዮ ሰራላችኋለሁ ማለት ነው። ፓርቱ ምናምን ብዬ ነው። በተጨማሪ ደግሞ ምን አይነት ቪዲዮ እንደሰራላችሁ እንደምትፈልጉ ንገሩኝና more videos coming up. okay በሳምንት 2 አፕሎድ ለማድረግ ሞክራለሁ ነው ያልኩት። okay ለዛሬ አልጨረስኩትም። ያሉትን ጥያቄዎች እንዳለ ሙሉ ለሙሉ አይደለም የመለስኩላችሁ። በጣም ብዙ ነው የሚቀረው ያለው ማለት ነው። ግን እንዳይረዝም ብዬ ነው። okay እና
ያ ከተመቻችሁ ፓርት 2 ብዬ ጨምርላችኋለሁ። ካልሆነ በሌላ ኮንተንት እመጣለሁ ማለት ነው። እርሱ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሌላ ምን አለ? ሌላ ምን የሚባል ነገር ምን አለ? ሌላ ያ በተቻለ መጠን ቶሎ ቶሎ አፕሎድ ለማድረግ ሞክራለሁ። ሶ ኔክስት ቪዲዮ ላይ ደግሞ ምን ላደርግ እንዳሰብኩኝ ታውቃላችሁ? ኮሜንት ሴክሽን ላይ ሰብስክራይብ አድርጋችሁ ቤል ኖቲፊኬሽኑን አብርታችሁ ላይክ አድርጋችሁ ደም ብላችሁ ጻፉና ብዙ ሰብስክራይበር ያገኘ ሰው ብዙ ላይክ ያገኘ ሰው ሻውት አውት ይኖረዋል ማለት ነው ኔክስት ቪዲዮ ላይ። ኦኬ ባይ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው። God.